የሐዘን ዜና ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት ተለየም። በኢትዮጵያ የጥበብ ዓለም ውስጥ ስመጥርና በሁላችንም ዘንድ እጅግ ተወዳጅ የነበረው ባለሙያ ነጻነት ወርቅነህ ወይንም ነፂ ባደረበት ድንገተኛ ህመም ከዚህ ዓለም በሞት መለየቱ በከፍተኛ ሐዘን ተሰምቷል። ነጻነት ወርቅነህ በተለይም በኢቢኤስ ቴሌቪዥን ለበርካታ ዓመታት የሚተላለፈው በብዙ ቤቶች ዘንድ በሚወደድ የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢነቱም ይታወቃል። ከፕሮግራም አቅራቢነቱ ባሻገር በበርካታ ፊልሞች ላይ ባሳየው ድንቅ የትወና ብቃቱና ልዩ በሆነው የሰው አክባሪነቱ በኢትዮጵያውያን ልብ ውስጥ ትልቅ ስፍራም ነበረው። ነጻነት ባለትዳርና የሶስት ልጆችም አባት ነበር። እኔም ለቆይ ኢትዮጵያ ውስጥ ማለት ነው አርቲስቶችን በድንገት የሚሞቱት ለምንድን ነው? ብዙ ጊዜ እውነቴን ነው የምላችሁ ወላሂ እነ ማዲንጎ አፈወርቅ እነ ታምራት ደስታ አሁንም ይሄ አርቲስት በድንገት እየሞቱ ነው። ለምንድን ነው ንገሩኝ። ሐኪም ቤት ነው በድንገት ሞቱ ነው የሚባለው። ሚስጥሩ ምንድን ነው? ግዴታ በአመት እንደዚህ ያለ ነገር እንሰማለን። እውነት ለመናገር ፈርቻለሁ፣ ደንግጫለሁ። ለነሱ አስቤ ሰው ለራሴም ስለፈራው ነው ይሄን ነገር ያልኳችሁ የሀገሬ ልጆች። ለዚህ ነው የምደክመው። እስኪ ንገሩኝ። ወላሂ በጣም ነው የደነገጥኩት። የኔ መጨረሻስ ምን ይሆን? አሁን እንዲህ ከላይ ከታይ እንዳልኩኝ እኔም ታሪያ እስከሚደርስ መቼስ እኔም ላውራ ብዬ ነው የመጣሁት እንጂ እኔም አንድ ቀን ድብን እላለሁ እንደዚህ። ያ አላህ ወላሂ በጣም ደነገጥኩ የሀገሬ ልጆች። አላህ ከድንገተኛ ነገር ሁላችንም ይጠብቀን። ምርጥ ሰው ነበር እውነት ለመናገር ማለት ነው። እንደ ሀገር ምርጥ ሰው ነበር። ምርጥ ትክክለኛ የአርቲስት ሰው ማለት ነው። አርቱን በሚገባ የሚሰራ ሰው በጣም ነው እኔ የምከታተለው ይሄን ፕሮግራሙ ማለት ነው። አላቅም ብቻ ሰው ከንቱ። እኔ ከሁለት ሳምንት በፊት ነው ምናምን የሆነ ድርጅት ውስጥ አምባሳደር ሆኖ ምናምን ደስታውን እያጣጣም ምናምን ሲባል ነበር። ታስተውሱ ከሆነ ከወራት በፊት በጣም ታሞ ከሀገር ወጥቶ ሌላ ሀገር ሄዶ እየታከመ ነበርና እንደውም እኛ ሰው ማማረት ይወዳልና ገና ሳይሞት ሞተ ተብሎ ምናምን እዛ ታክሞ ከተመለሰ በኋላ ለራሱ ማብራሪያ ሰጥቶ ነበረ። እኔ አልሞትኩም አለው። እናንተ ለቤተሰቦቻችሁ እንደምታስፈልጉት ሁሉ እኔም ለቤተሰብ አስፈልጋለሁ፣ ስለዚህ ለጊዜው አለሁ ብሎ በትህትና ተናግሮ ነበርና ብቻ በጣም ደስ የሚል ለዛ ያለው ሰው ነበር እውነት። አይ ዱንያ ህይወት እንዲሽ ነሽ በቃ። የሚገርመው ነገር ትናንት ስራ ላይ ነበራሉ ማለት ነው የሀገሬ ልጆች። በድንገት ነው እየተባለ ነው እና እንዳልኳችሁ ወላሂ ለምን እንደሆነ አላውቅም። ኢትዮጵያ በአመት አንድ ጊዜም ቢሆን አርቲስት በድንገት ሞተ ይባላል ማለት ነው። ሳይታመም ምን ሳይል በቃ ትንሽ አሞት ራሱ እያሽከረከረ ሐኪም ቤት ሄዶ ሲመለሱ ግን በቃ መመለስ ሳይችሉ እዚሁ ሞቱ የሚባልበት ማለት ነው። እና ከባድ ነው እንዳልኳችሁ። ካሁን በፊትም ግን ድሮ ነው ብዙ ሰብስክራይብ አልነበረኝ በዚያን ሰዓት ማዲንጎ ሲሞት ማለት ነው። ማዲንጎን በአካል ስለማውቀው ይሁን ከአርቲስቶች ሞት የሱ ይለይብኛል ሁሌም ቢሆን። ግን ደግሞ እንዳልኳችሁ በየአመቱ አንዳንድ አርቲስቶች ድንገት ሞቱ ሲባል እንሰማለን። ሚስጥሩ ምንድነው ለማለት ነው። ምንድነው? ቆይ የሆነ ነገር ተደረገ እንዴ? እንደዚህ እንዲደረግ ተፈልጉ እንዴ? ትናንት በስራ ሰው የነበረ ሰው ለነገሩ ነው ሳይሆን እያወራው ላለመሞትስ ምን ዋስትና አለ? ብቻ አላህ እንደው መጨረሻችን ያሳምረው። አይ እኔ ጥንቧላ ያነሰው ትናንትና ደግሞ ደውሎ አንዱ ምን እንዳለኝ ታውቃላችሁ? የሀገሬ ልጆች እስኪ ልንገራችሁ። አሁን ደግሞ 4 አመት ልሰራ አሁን ደግሞ 10 አመት ልሰራ እያልኩ ነበር ወላሂ። ኢትዮጵያ ውስጥ መተሽ ስራ መስራት ከፈለግሽ ቢያንስ ከ10 ሚሊዮን እስከ 15 ሚሊዮን ሊኖርሽ ግድ ይላል አላለኝ መሰላችሁ? የሀገሬ ልጆች አንተ ያመሃል እንዴ ብዬ ስወርድበት እንዴ ያ እንደዚያ ስልሽ እኮ ግዴታ አይደለም በባዶ መተሽ እኮ መስራት ትቻለሽ ብልጥ ከሆንሽ አለኝ እንደገና ማለት ነው። ወደ 17 ደቂቃ ሪከርድ አድርገው ነበር ለኛ ለአረብ ሀገር ሴቶች ይጠቅማል ብዬ። እሱ ምንድነው በጣም ኃይለኛ ነጋዴ ነው። በንግዱ ዓለም ነው ኑሯቸው ቤተሰቡ እንዳለ ገባችሁ። እና ከተሞክሯቸው እስኪ ስለ ንግድ አንዳንድ ነገር በላይ ብዬው ነበር ያንን ነገር ያለውና እንዴ ሲቀር ለሚቀር ጠብር ግፍ ብሎ ሲመጣ ሰከንድ እንኳን ለማቆየ ነገር ለምንድን ነው ግን ይሄን ያክል የምጨነቀው? እስኪ ንገሩኝ። ቆይሽ ስንት አመት ልንወር ነው ንገሩኝ እስኪ። ወላሂ አላሳዝንም እንዴ ታዲያ? እድሜ ልኬን ገረዱኝ ገና ነገ የተሻለ ህይወት ይኖረኛል ብዬ እንዲህ ሲቀር ለሚቀረው ረደዛ። ግን እንደኔ ሰው ሞት በድንገት ሲባል ተስፋ የሚቆርጥ ሰው አለ? በቃ ተስፋ ቆርጥና የራሱ ጉዳይ ምናምን በቃ ሀገር ይልግ ወይ በቃኛል ምናምን እላለሁ። ከዛ ደግሞ ሰው ናችሁና እንደገና ቆም ስትል ሰው እኮ ቢሞትም ቢኖርም ገንዘብ ያስፈልገዋልና ደግሞ እንደገና ፈጋለሁ ማለት ነው እንጂ ወላሂ ድንገተኛ ሞት ሰማ በተለይ ተስፋ ቆርጣለሁ። ለምንድን ነው የምለፋ? ለምንድን ነው የምደክም?
አላቅም። አሁን ይህ ሰውዬ ብዙ መስራት የሚችል ሰው ነበረ። የ3 ልጆች አባት ነው። ልጆቹ ገና ልጆች ናቸው። ግን ምን ታደርጉታላችሁ? እኛ ስለደከምን፣ እኛ ስላሰብን፣ እኛ ስለተጨነቅን የሚሆን ነገር የለም። ቀናችን ሲደርስ እንዴት በምን ወዴት የሚባል ነገር የለም። እና እውነት ለመናገር ሁላ ያሳዝነኛል። ምርጥ ሰው ነበር ማለት ነው። በጣም ምርጥ ሰው ከለዛ ጋር ነበር ፕሮግራሙን የሚያቀርበውና ለቤተሰቦች ለልጆቹ አላህ መጽናናትን ይስጣችሁ። ሌላ ምን ይባላል? ይሄን ለማለት ነበር የመጣው ሀገሬ ልጆች። ሰላሙ ነው።